ቀብር ውስጥ መረቡክ እንጂ መናቡክ ተብለህ አትጠየቅም። አባት ማን ነው? አያትህሳ የባለ ርስት ነበርክ? የባለ ስልጣን፣ የከንቲባ ልጅ፣ የጄኔራል የማን ልጅ ነበርክ ተብሎ አትጠየቅም። ሻው አባት አስተማሪም ይሁን አባት ነጋዴም ይሁን ገበሬም ይሁን አምራችም ይሁን ድሃም ይሁን የሚዋግትም ይሁን ስለ አባት አይደለም የምትጠየቀው። አንተ መረቡክ ወመን ነብዩክ وما دينك هذا هو السؤال. هذه الأصول الثلاثة لازم تتزجاج ما يدرسلهم بالا تلك سراويت بتهون بالا متتطبق بتهون بتتك زوريا طمطم بتتطبق አገር ጉድ ቢልልህ አገር ቢያለቅስልህ አገር እንዴት አልነበር ቢልህ የአገር ሽማግሌ ብትሆን የተጽኖ ሰው ብትሆን ምንም ዋጋ የለህም። አቂዳ ላይ ከተኛ ከወደክ ወድቀሃል፣ አለቀ ወድቀሃል። ስለዚህ ነቃበል ኤው የነብይ ልጅ ነብዩላህ ነብዩ መሐመድ አለይሂ ሰላቱ ወሰላም ፋጢማ ምንድን ነው ያሏት? ያ ፋጢማ ቢንተ መሐመድ አንቺ የመሐመድ ልጅ ፋጢማ ሆይ አሏት። ሰሊኒ ምን ማሊ ማሸቲ ከገንዘብህን ጊዜ የፈለግሽውን ጠይቅኝ እሰጥሻለሁ። ላ ኡግኒ አንኪ ሚነላሂ ሸይአ ከአላህ ቅጣት ግን አላስጥልሽም አሉ። የአላህ ነብይ ሸፊዕ እኮ ይሆናሉ። ነብዩ አማላጅ እኮ ናቸው። ለተውሂድ ሰው እኮ አስታራቂ ናቸው። ነብዩ ሽማግሌ ሆነው አላህ ፊት የሚቀርቡ ናቸው። ፋጢማን ግን ይሄን አሏት፣ እኔ የሾቹ ልጅ ነኝ፣ እኔ እኮ የንጉሶች የልጃቸው ልጅ ነኝ፣ የሚስታቸው ልጅ ነኝ፣ እዛው አጥሯ አጠገብ ነው ያደግኩት ይላል። ሻው ታው እንጂ እንደዚህ አይነት አይሰራም። ሸሪዓ ውስጥ ቅራአት ውስጥ እንደዚህ አይነት የለም፣ ኪታብ ላይ የለም። ይሄ አሳጥር ነው።